ሙፈሰሪት ለምለምን አንዲ እንስማትና እምንላት ነገር አለ እስኪ ቀጢ ወገኖቻችን ብዙ ጊዜ ከነሱ እምነት ውጭ ላለ ሰው የሚሸውዱባት አንዲት ቃል አለች። ሰላም ለእናንተ ይሁን። እንዴት ናችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። ይህንን ቪዲዮ ለብዙዎች ሰዎች እንዲደርስ ሼርና ኮፒ ሊንክ እያደረጋችሁ አድርሱልኝ። ምክንያቱም ለሙስሊሙ ብቻ ሳይሆን ለክርስቲያኑ የሚጠቅም ነገር ስለሆነ ማለት ነው። ምክንያቱም ክርስቲያኑም እንደ አይነት አስተሳሰብ ስላለው ምንድነው እሱ ብዙ ጊዜ ሙስሊም ወገኖቻችን በተለይ ሌሎችን ከእስልምና ውጭ ያሉትን የሚሸውዱባትኝ አንዲት ቃል አለች። ምንድነው እሱ በተለይም በክርስትናው አስተምህሮ እግዚአብሔር ልጅ አለው እንደገናም ልጁም ደግሞ እርሱ እግዚአብሔር ነው ወልደ እግዚአብሔር ነው የሚል አስተምህሮ አለ። ታዲያ ሙስሊም ወገኖቻችን ምን ይላሉ? እንዴ አምላክ እንዴት ልጅ ይኖረዋል? እኛስ አምላክ ከዚህ የጠራ ነው። አምላካችን አላህ አይወልድም አይወለድም ይላሉ። ዋነኛው የሚሸውዱባት ቃል ያልኳችሁ እንግዲህ ምንድነው? አምላክ ወይም ደግሞ አላህ አይወልድም አይወለድም ቁርአናችን እንደዛ ይላል የምትለው ቃል ናት። በእውኑ ግን ወገኖቻችን በአፎቻቸው እንደሚሉትኝ የቁርአኑ ክፍል አላህ አይወልድም አይወለድም ነው የሚለውን ወይስ ምንድነው የሚለው? እንግዲህ በሱራ 112 ላይ ወይም የፍጹምነት ምዕራፍ የሚለውን ቁጥር 1 ጀምራችሁ ብትመለከቱትኝ እዛ ክፍል ነው ያለው። ምንድነው የሚለው? አላህ ሰላም አለይኩም ወራህመቱላሂ ወበረካቱ። እሺ ሙፈሰሪት ለምለም እዚህ ጋር ይበቃሻል። ወንድምናቶች እንደተለመደው ቪዲዮን ሼር ኮፒ ሊንክ ሪፖስት ማድረጉን እንዳትረሱ። ስሟን ያው ሙፈሰሪት ለምለም እንበላት። ቁርአንን በጣም ስለፈሰረች ለወገኖቿም ደግሞ ሙስሊሞች እኛን የሚሸውዱን መሸወድ ምንድነው ብለ ያው ይሸውዱናል ብለ ቁርአንን በጣም ፈሰራለች። እንዲሁም ደግሞ ከራሷ እርግዝና ጋር ያይዘ ሴት ልጅ ታረግዛለች 8ኛ ወር አልወለደችም ማለት 9ኛ ወር አትወልድም ማለት አይደለም። አሁን እኔ አልወለድኩም ወደፊት ግን ሊወልድ ይችላል ብላ አላህ ይወልዳል የሚል ሙግትም አምጥታለች። ሰው የራሱን ኮተት መሸከም አቅቶት ሰው ላይ ለማሸከም ሲጥር ግን በጣም አይገርምም? አምላክ ወለደ፣ አምላክ ተወለደ፣ ለአምላክ እናት አለው እማ አምላክ ልደቱ የሚከበርለት አምላክ እንደዚህ ገና ብለን ምናምን ያንን ኮተት ለምን እዛው ራስሽ ላይ አቺው? እኛ ጋር ለምንድን ነው ጣጣውን ማቁን ይሄ ኮተቱን ጨርቁን ለምን እኛ ጋር ታመጫለሽ? እዛው ራስሽን ችለሽ አትኖርበትም? በግድ ቁርአን በቃ ልጅ አለው በሉ ወደፊት ይወልዳል አላህ ምን እንደዚህ ብለሽ አረ ሼም ነው እንደዚህ አይደረግም። አላኩላን ወደ ሐሳቡ ልመለስ። አምላካችን አላህ ሱረቱ ኢክላስ ላይ 112ኛው ምዕራፍ ላይ ለነቢያችን አለይሂ ሰላቱ ሰላም ስለ አላህ ለወገኖቻቸው እንዲያስረዷቸው እንደዚሁ ደግሞ ለቁራይሾችም ለእንደዚህ አይነት አእምሯቸው ማስተዋል ላልቻሉ ሰዎችም ስለ አላህ እንዲነግሯቸው ጌታችን አላህ ወህይ ያወርዶላቸው ነበር። ሱብሃንአላህ ቁል ሁወላሁ አሐድ በል አላህ እርሱ አንድ ነው። በመጀመሪያ ደረጃ ለዚህ ለወገናችን ሙፈሲሪት ለምለም የሚነግራት ነገር አንቀጹ በራሱ ስትጀምሪ መነሻ ላይ ያለው አንድ ቃል ራሱ ብትመለከቱ አንቺ ከምትናገሪው ነገር ሁሉ ውድቅ አድርጎብሽ ነው የሚጀምረው። ምክንያቱም በል እርሱ አላህ አንድ ነው ነው የሚለው። አንቺ ያመጣሽው ኮተት እኮ አንድም ሶስትም የሚለው አእምሮ ላይ ውስጥሽ ስላለ ነው። አንቺ ኮተት ያንን ጣጣሽን ማቃሽን ያንን ጨርቅሽን ምናምሽን እኛ ጋር ይዘሽ ምትመጪው ውስጥሽ ላይ አንድም ሶስትም ነው የሚል የማይሆን ግንዛቤ ስላለ ነው። ግን የቁርአኑ አንቀጽ ብትመለከቱ በል አላህ እርሱ አንድ ነው አላሁ ሰመድ ያ አንዱ ኃያሉ አምላክ ብቻ ደግሞ የፍጡራኑ የሁሉም መጠጊያ ነው። ለም የሊድ አልወለደም ወለም ይውለድ አልተወለደም እኮ ነው። አንዳንቺ እኮ ልጅ አለው ወልዷል የሚል አንቀጽ እኮ እዚህ ውስጥ ላይ የለም ወገናችን። እሱ አንቺ ጋር ነው ያለው። ጾታ ያለውን ስለምታመልኪ ወለደ ተወለደ ስለሚባል የተወለደው መታመልኪ ወንድ ልጅ ነው። አዎ ሉቃስ ወንጌል ላይ እነሆ ተጸነስያለሽ ወንድ ልጅንም ትወልጃለሽ እንዳለው አንቺ መታመልኪው የወለደችውም የጾታ ባለቤት መርየም እናታችን መርየም ሴት ጾታ ስላላት ነው የወለደችው። ሁለተኛ የተወለደውም ጾታ ያለው ወንድ ስለሆነ ነው ወለደ ተወለደ ተሰቀለ ተበጠሰ ምትዩ። እኛ እኮ ጌታችን አላህ ከዚህ የጠራ ጌታ ነው። ወሁወል አወል የመጀመሪያ ነው ወሁወል አኺር እሱ ደግሞ የመጨረሻ ነው። والأول والظاهر والباطن ሁሉም ነገር ሲጠፋም ብቻውን የሚቀር ጌታ ነው አይደል? كل من عليها فان ويبقى وجه ربك ذو الجلال والإكرام እያንዳንዱ ነገር ይጠፋል ብቻውን ይቀራል ነው ያለው ኃያሉ ጌታ። አንቺ የምታመልኪው እኮ ምትወልድ ምትራባ ምትባዛ ፍጡራን ስለወለደው ፍጡር ስለሆነ ነው የጾታ ጉዳይ ሆኖብሽ መከራሽን ምታዩ። እኛ ጋር ይሄን ኮተት አታምጪው።
አንቀጹ ይቀጥልና ምን አለ? ወለም የኩን ለሁ ኩፉወን አሐድ ለርሱ ወደፊት እንኳን ይወልዳል ብለሽ እንዳንቺ ቅድም አይተሻላ። ቁርአኑን ቆርጠሽ ነው ያነበብሽው። እንዳንቺ እንኳን ወደፊት ይወልዳል ልጅ ይኖረዋል ብለሽ እንዳታስቢው እንኳን ምን አለ? አምሳያም ሆነ ብጤ የለኝም አለ። ገብቶሻል አይደል? ለኔ እኔን እምመስልም የለም ብጤ ሆነ አምሳያም የለኝም። አምላክ ቢወልድ ኖሮ እኮ አምላክ ብዙ ይሆን ነበር። ከአንድ ወደ ሁለት ከሁለት ወደ ሶስት ይራባል። አምላክ እኛ የምናመልከው አምላክ እናት የለችውም፣ አባት የለውም፣ ልጅ የለውም፣ አክስት አጎት የለውም፣ አያት የለውም። አዎ አንቺ የምታመልከው አምላክ እናት አለው፣ አጎትም አለው፣ አያትም አለው፣ ዘመድም አለው። ለዛው እኮ ነው የአዳም ዘር ተብሎ የሚቆጠረው ማቴዎስ 1:1 ላይ እንደተናገረው። ይሄን ኮተትሽን እባክሽ እኛ ጋር አታምጪው። እዛው ራስሽን ቻይ። በግድኑ ተሸከሙ ልጅ አለው በሉ ነው እንዴ? አንለምኛ። ጌታችን አላህ ከዚህ ሁሉ የጠራ ብቸኛ ጌታ ነው። እንዳንቺ ለምን ሊአነል ወለድ ምን ጂንስ አቢህ ነው። ልጅ የሚባለው ነገር በራሱ ሲጀመር የአባት ብጤ ነው አይደል? የአባቱ ብጤ ነው። አንድ አባቱ ሰው ከሆነ ልጁ ራሱ ምን ይሆናል? ሰው ይሆናል። አባቱ አምላክ ከሆነ ልጁ ምን ይሆናል? አምላክ ይሆናል። ስንት አምላክ? ሁለት አምላክ። ከዛስ የተኛውን አምልከሽ የተኛው ነው ወይስ ሁለት አምላክ ነው የምታመልኪው? አይ ራስሽን ቻይ፣ እዛው ራስሽን ቻይ። እኛ ጋር እንዳታመጪው። ለማንኛውም አላህ ሂዳያውን ይስጥሽ። ወሰላሙ አለይኩም